ላይ አንድ የሼኹ አልባኒ ረሂመሁላህ ንግግር ማንሳት እፈልጋለሁ። አንድ ሰው ለአላህ ብሎ ከወደደ ሊያሳውቀው ይገባል ወይ ተብለው ተጠይቀው ነበር። የሚገርም ምላሽ ነው የሰጡት። ለኛም ትልቅ መማሪያ የሚሆን ነው እና ምን አላቸው? አንዱ ለአላህ ብሎ የወደደ ሰው ማሳወቅ አለበት ወይ? አዎ ማሳወቅ አለበት። ነገር ግን ለአላህ ብሎ መውደድ ትልቅ ዋጋ ይጠይቃል። የሚከፍለው ሰው ጥቂት ነው። አንድ ነገር ዋጋው ሲጨምር ያንን መግዛት የሚችሉት ይቀላሉ፣ ይቀንሳሉ። ለአላህ ብሎ መውደድ ዋጋው በጣም ከባድ ነው። ይሄን መክፈል የሚችሉት ጥቂት ናቸው አሉ። ጥቂት ሰዎች ናቸው የሚከፍሉት። ስለዚህ ዋጋው ለአላህ ብሎ መውደድ ዋጋውን የሚያውቅ ሰው አለ? የሚነግረኛል ብለው ጠየቁ። ስንት ነው ዋጋው? ምንድነው ዋጋው? ከባድ ነው ዋጋው። ምንድነው? የሚነግረኛል የሚያውቃል ብለው ጠየቁ። ማን ነው ምላሽ የሚሰጠን? አንዱ ምን አላቸው? ሰብዐቱን يظلهم الله في ظله يوم لا ظل إلا ظله። ሰባት ሰዎች አላህ ከሱ ጥላ ውጪ ሌላ ጥላ በሌለበት እለት ከጥላው ስር ያስጠልላቸዋል ብሎ የገለጻቸው አሉ በሐዲስ እንደተዘገበው። ከነዚያ ውስጥ የተጠቀሱት منهم رجلان تحابا في الله ለአላህ ብለው ተዋደው በዛ ላይ ተገናኝተው በዛ ላይ የተለያዩ ሰዎች ናቸው ተብሏል። ይሄ ይሁን ምላሽ እያቀረበ ነው አንዱ ታዳሚ። ምን አሉ ሼኹ አልባኒ ረሂመሁላህ? هذا كلام صحيح في نفسه። ይሄ ንግግር በራሱ ትክክለኛ ንግግር ነው፣ ወርቃማ ንግግር ነው። ولكن ليس جوابا للسؤال። ነገር ግን ለጥያቄው ምላሽ አይደለም ማለት የጥያቄው ምላሽ ግን አይደለም። هذا تعريف للحب في الله تقريبا። ይሄ አንጻራዊ በሆነ መልኩ በማጠጋጋት ለአላህ ብሎ መዋደድ ፍቺው ምንድነው ለሚለው ትርጓሜ የሚሰጠን አነጋገር ነው ይሄ ንግግር። ለአላህ ብለው ተዋደው በዚያው ላይ መለያየት እንጂ ጥያቄው ምላሽ አይደለም። እንዲያውም ሙሉ በሙሉ ታሪፍም አይደለም። የኔ ጥያቄ ሁለት ለአላህ ብለው የተዋደዱ ሰዎች አንዱ ለሌላው የሚከፍሉት ዋጋ ምንድነው ነው የሚል ነው እንጂ አኺራዊ ዋጋው ምንድነው የሚል አይደለም። ከዛ ቀጠሉ ምን አሉ? ተግባራዊ የሆነ ማስረጃ ለአላህ ብሎ መዋደድ እንዳለ የሚያመላክት ተግባራዊ ጠቋሚ ምንድነው ነው የኔ ጥያቄ ብለው አነሱ። አንዳንዴ ውዴታችን ውጫዊ ይሆናል፣ ቅርጻዊ ይሆናል፣ ስር የሰደደ አይሆንም፣ ስር ያለው አይሆንም፣ እውነተኛነት ይጎለዋል፣ ያንሰዋል። ስለዚህ የተፈለገው እውነተኛ ለአላህ ብሎ መዋደድ ምንድነው? ዋጋው ምን ያክል ነው? ሌላኛው ታዳሚ أن يحب لأخيه ما يحب لنفسه አላቸው። አንድ ሰው ለራሱ ለነፍሱ የሚወደውን ለወንድሙ መውደዱ ነው ብሎ መለሰላቸው። በዚህን ጊዜ ምን አሉ? هذه صفة الحب أو بعض صفات الحب። ይሄ የመውደድ ለአላህ ብሎ የመውደድ አንድ ነጸብራቅ ነው፣ መገለጫ ወይም ከመገለጫዎቹ አንድ ነው፣ ከፊሉ ነው እንጂ ዋጋው አይደለም። ይሄ ነጸብራቁ ነው። ለአላህ ብሎ መዋደድ ካለ ሲኖር ይሄ ስሜት ይታያል። ይሄ ስሜት ይታያል። ለአላህ ብሎ የሚዋደዱ ሰዎች ለራሱ የሚወደው ለወንድሙ ሲወድ ይታያል። ይሄ ነጸብራቁ ነው፣ እንዳለ የሚያሳይ ነው። ዋጋውን ነው የጠየቁት እያሉ ነው። ከዛስ ሌላኛው ታዳሚ قل إن كنتم تحبون الله فاتبعوني يحببكم الله በላቸው አላህን የምትወዱ ከሆናችሁ ተከተሉኝ አላህ ይወዳችኋልና። የቁርአን አንቀጽ አነበቡ። በዚህ መልኩ አነበበላቸው አንዱ። ምን አሉ ሼኹ አልባኒ ረሂመሁላህ? هذا جواب صحيح لسؤال آخر። ይሄ ትክክለኛ ምላሽ ነው ግን ለሌላ ጥያቄ አሉ። የዚህ ጥያቄ ምላሽ አይደለም። ትልቅ ዋጋ ያለው ንግግር ነው፣ የቁርአን መልእክት ነው። ከመሆኑም ጋር እኔ ለጠየቁት ምላሽ አይደለም ይሄ ነገር አሉ። ሌላኛው መለሰ ምን ሲል? الجواب قد يكون في الحديث الصحيح። ምናልባት በተከታዩ ትክክለኛ ሐዲስ ውስጥ ሊሆን ይችላል ምላሹ አላቸው። ምን የሚል? ثلاث من كن فيه وجد فيهن حلاوة الإيمان። ሶስት ነገሮች ያሉበት ሰው በእነሱ የተነሳ የኢማንን ጥፍጥና ያገኛል የሚለው ሐዲስ ውስጥ ከሆነ አላቸው እዛ ውስጥ ምን የሚል ተጠቅሷል? ለአላህ ብለው የተዋደዱ የሚል አለና ይሄ ከሆነ አላቸው ሼኹ አልባኒ ረሂመሁላህ هذا أثر المحبة في الله። ይሄ ለአላህ ብሎ የመውደድ
ተእሲሩ ፋናው አሻራው ነው እዚህ ውስጥ ያለው አሉ። ለአላህ ብለው ሲዋደዱ የሚታየው አሻራ ነው የዛ ነው አሉ እንጂ ማሁ ራሱ አይደለም፣ ዋጋው አይደለም። ይሄ ሐላዋው ነው፣ ጥፍጥናው ነው፣ ጣዕሙ ነው እዚህ ውስጥ ያለው አሉ። ሌላኛው ታዳሚ ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ አለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቅ ወተዋሰው ቢሰብር አላቸው። ይሄ ይሆናል አላቸው። አሕሰንት አሉ ሼኹል አልባኒ ረሒመሁላህ። በትክክል መልሰሃል፣ ጥሩ ብለሃል አሉ። ሃዛ ሁወል ጀዋቡ ትክክለኛው ምላሽ ይሄ ነው አሉ። እንዴት? የዚህ መልእክቱ ትክክለኛው መገለጫ ሙሉ ሱራውን አይደለም የተፈለገው፣ እዛ ውስጥ ያለችዋን የሆነ ጭብጥ ነው። ወተዋሰው ቢልሐቅ በሐቅ አደራ ይተባባሉ፣ በሐቅ አደራ ይተባባሉ። በሐቅ ከሆነ የምንዋደደው የእውነት ከሆነ የምንዋደደው አንዱ መስመር ሲስት ስሜት አይጠብቅም። ይሄን ብናገረው ይከፋብኝ ይሆን? ይሄን ብለው አስቀይመው ይሆን? አሁን እንዲህ አይነት ክፍተት እያየሁበት ነው። ብናገረው እንራራቅ ይሆን? ሻል የሚል ሰው ነው እኮ ያውም እዚህ የሚደርሰው እንጂ ከነጭራሹ አያገባውም ሰው እኮ ብዙ ሰው ትኩረት የማይሰጥ ነገር ግን ይሄ ራሱ ውዴታችን እውነተኛ እንዳልሆነ የሚጠቁም ነው። የሰው ስሜት የምንጠብቅ ከሆነ ለመናገር እውነተኛ የሆነ ለአላህ ብሎ መዋደድ ካለ አንዱ ለሌላው በምክር ልክ እንደ ጥላው ሊከተለው ይገባል አሉ ሼኹል አልባኒ ረሒመሁላህ። ጥላው ከሱ አይነጠልም የሰው ልጅ አይደለ? አብሮት ነው ያለው፣ ሲንቀሳቀስ ይንቀሳቀሳል። ልክ እንደዚያ በምክር አብሮት ሊሆነው ይገባል። ዘንበል ባለ ቁጥር እዚህ ላይ አላህን ፍራ፣ ጉዳዩ እንደዚህ ነው፣ መስመር እየሳትክ ነው፣ እየራቅክ ነው ያለኸው። ለአላህ ብሎ መዋደድ በተጨባጭ ካለ ተመኑ ዋጋው ይሄ ነው። እንከፍለዋለን፣ እንችለዋለን ወይስ ስሜት እንጠብቃለን? ብናገር ይቀየመኝ ይሆን? ብናገር ይከፋብኝ ይሆን? ብናገር ይርቅ ይሆን? ብናገር ብዙ እንደረድራቸው አንዳንዶቹ የሆነ ያክል እውነት ዋጋ በተጨባጭ የሚገመቱ ይሆናሉ። አንዳንዴ ፍርሃታችንን ሽንፈታችንን የምንሸፍንበት ይሆናል። ስለዚህ ለአላህ ብሎ መዋደድ በተጨባጭ ካለ እርስ በርስ ያለን ግንኙነት ምክክር እውነተኛ በሆነ መልኩ ሊቀጥል ይገባል። ዛሬ ግን ክፍተት ሲኖሩ መሃላችን ስንሸፋፈን እንቆያለን። የተጣላን ለታ ከኋላ ፋይል ይመዘዛል። ከኋላ እንደገና የሌለ ሁሉ ይወራል። የሌለ ሁሉ አንዱ በሌላው ላይ ሁለት ሶስቱ ሊረባረቡበት ይችላሉ። ወይ በውሸት ላይ ተዋጥኦ ሁሉ ሊያደርጉበት ይችላሉ። አንዴ ብሏል፣ አዎ እንደዚህ ብሏል፣ እኔም አይቻለሁ፣ እኔም ሰምቻለሁ፣ እንደዚህ ተከስቷል ሊደራረብ ይችላል። ቀድሞ እኮ ተገናኝተናል ብለው ነበር፣ ለአላህ ብለን ነው የተዋደድነው ተባብለው ነበር። ከመነሻው ምን ይጎለው ነበር? እውነተኝነት ይጎለው ነበር። ሲርቅ አልነበረም ማለት ነው። አብዛኛው ለአላህ ብሎ መዋደድ የሚለው ከሙግት አልፎ እውነት አይደርስም። ልባችንን በደንብ አድርገን ፈትሸን ጓደኝነታችንን ልናድሰው ይገባል። አላህ እንደሚፈልገው ሊሆን ይገባል። طيب ወደ ቀጣዩ